ዛሬ ቪዲዮ የምናየው ጭንቀት ሰውነታችን ላይ የሚያመጣውን ጉዳትና በዛም ደግሞ መፍትሄው ምን እንደሆነ ነው። አብራችሁን ቆዩ። ሃይ ዌልካም፣ እንኳን ደህና መጣችሁ። ለጤናችሁ ቅድሚያ የምትሰጡ ሰውነታችሁን፣ አእምሯችሁን መንከባከብ መጠበቅ የምትወዱ ከሆነ ይህ ትክክለኛ ቦታ ላይ ነው ያላችሁት። እንኳን ወደዚህ ቻናል በሰላም መጣችሁ። ማንኛውም በሽታ ለመከላከል ግንዛቤ ዋናው ነገር ነው። ስትረስ ሲባል አንድ ቀን ሁለት ቀን ወይ የሆነ ነገር ሲፈጠር የሚያስጨንቀንን ጭንቀት ሳይሆን ረጅም ጊዜ የቆየ ወይም ደግሞ ስር የሰደደ ጭንቀት የምንለው። በዚህ ስትረስፉል በሆነ ዓለም ውስጥ አለመጨነቅ በጣም ከባድ ነገር ቢሆንም ደግሞ አትሊስት እንኳን ጭንቀታችንን መቆጣጠር እና መቀነስ የምንችልባቸውን መንገዶች መፈለግና ማወቅ አለብን ብዬ አስባለሁ። እንግዲህ ስትረስን ከባድ የሚያደርገው ነገር በጤና ላይ የሚያደርሰው ጉዳት ወዲያው የማይታይና ሳይለንትሊ ነው አፌክት እያደረገን የሚሄደው። ከዛም ብዙ ሰው ምን እየተፈጠረ እንዳለ ሰውነቱ ላይ እንኳን ግንዛቤ አይኖረውም፣ ወይም ደግሞ ያ ጭንቀት እያመጣበት ያለውን የጤና ችግር አያውቅም። ጭንቀት የሆነ ስሜት ሲሰማ ሙዳችን መቀያየር ወይም ደግሞ ስሜታዊ ነገር ብቻ ሳይሆን አካላዊ ነው። ሰዎች ድካም ይሰማኛል ወይ እንቅልፍ አይወስደኝም ወይ ደግሞ የተስተካከለ እንቅልፍ መተኛት አልችልም ወይም እንደዚህ አይነት የመሳሰሉ ነገሮች ሰውነቴ በጣም ቁስለት ይሰማዋል ምናምን እያሉ ግን በላቦራቶሪ ቴስታቸው ኖርማል ሆኖ እነሱ ግን ደህንነት የማይሰማቸው ጊዜ አለ። ያ የሚሆንበት ዋናው ነገር ስትረስ ነው። ስለዚህ የላቦራቶሪ ቴስታቸው ደህና ሲሆን ምንድነው ቼክ ማድረግ ያለባቸው? ጭንቀታቸውን ነው። ከብለድ ቴስት በተጨማሪ ደግሞ ልባቸውን መፈተሽ ያለባቸው ጊዜ ነው። ጭንቀት ሲፈጥር ስትረስ ሆርሞን ይለቀቃል አይደለ? ስለዚህ እንደ ኮርቲሶል እና አድሬናሊን ያሉ ስትረስ ሆርሞኖች ይለቀቃሉ። ሰውነታችን ሰርቫይቫል ሞድ ውስጥ ነው የሚሆነው። ሁልጊዜ የሆነ ጦርነት ያለበት የሚመስል ፍርሃት እና ውጥረት ውስጥ ነው የሚሆነው። ያ እንግዲህ ለአጭር ጊዜ ቢሆን ምንም ችግር የለውም፣ ግን ለረጅም ጊዜ እንደዛ ሆኖ ሰውነታችን ሲቆይ የበሽታ መከላከል አቅም ይቀንሳል። የሆነ ህመም እንኳን ሲያመን ቶሎ ሪከቨር ለማድረግ በጣም ያስቸግረናል። እንደዚሁም ደግሞ የተለያዩ ከዛ ጋር ደግሞ ተያይዘው ከሆርሞን ኢምባላንስ ጋር ተያይዘው የሚመጡ የተለያዩ በሽታዎች ደም ግፊት፣ የእንቅልፍ መዛባት፣ ጨጓራ ወይም ደግሞ ሌላ በሽታ ሆኖ የመገለጥ ሁኔታዎች አሉት። ግን ብዙ ሰዎች ያው እንደዛ ሲያደርጋቸው ለዛ የሚሆን መድኃኒት ነው የሚወስዱት እንጂ እስቲ ምንድነው የተሰማኝ ያለው ስሜት፣ ምንድነው የሚያስጨንቀኝ ነገር፣ ይህንን ነገር እንዴት ላስተካክለው፣ ጭንቀቴ፣ ሰውነት የሚሰማኝ ውጥረት እንዴት አድርጌ ካልም ላድርገው ብለው አያስብም። ካንሰርን ጨምሮ የተለያዩ በሽታዎች ከጭንቀት ጋር ተያይዘው የሚመጡ እንደሆነ ብዙ ጥናቶች ያሳያሉ። ስለዚህ ይህን ለማድረግ ምንድነው መፍትሄው፣ ምንድነው ማድረግ ያለብን፣ ይሄ ነገር ከመፈጠሩ እንዴት ነው ማስተካከል ያለብን የሚለውን ነገር ብናይ፣ ጭንቀት መቀነስ ማለት አዳዲስ ነገሮችን ማድረግ ወይ ደግሞ ሩቲናችን ውስጥ መጨመር ብቻ ሳይሆን አሁን ያለንን ላይፍ ስታይል ወይም ደግሞ ህይወታችን ውስጥ ያለውን ጭንቀት የሚጨምርብንን ነገር መቀነስ ሊሆን። እንዴት ነው ጭንቀትን መቀነስ ወይም ደግሞ መቆጣጠር የምንችለው የሚለውን ነገር። የመጀመሪያው ነገር ምንድነው? ለራስ ጊዜ መስጠት ነው። ለራስ ጊዜ መስጠት ማለት ነው ሰውነታችን የሚረጋጋበትን፣ አእምሯችን ካልም የሚሆኑበትን ኤንቫይሮንመንት መፍጠር ያስፈልጋል። ከራሳችን ጋር መሆን፣ ዝም ማለት፣ ጆርናል ማድረግ፣ ስሜቶቻችንን የሚያስጨንቀንን ነገር ከአእምሯችን አውርደን ደግሞ በወረቀትና በእስክሪብቶ ስናደርግ ጆርናል ስናደርግ ወረቀት ላይ ስናሰፍራው ብዙ ጭንቀታችን የመቀነስ እና ደግሞ ነገሩን ከውጭ ሆኖ የመመልከት እድል ይሰጠናል እና ለዛም ደግሞ በቀላሉ መፍትሄ እንድናገኝ ይረዳናል ማለት ነው። ሁለተኛው ደግሞ ያለንን ግንኙነት ከሰዎች ጋር ይሆናል። ከስራ ቦታችን ላይ ሊሆን ይችላል። ከስራችን ጋር ካለን ግንኙነት ጋር ቼክ ማድረግ ይኖርብናል። ጭንቀት ውጥረት የሚጨምርልን፣ ደስታ ማይሰጠን፣ በቃ ቶክሲክ የሆነ ኤንቫይሮንመንት ውስጥ መቆየት ሁሌ ሰውነታችን የሆነ ሰርቫይቫል ሞድ ውስጥ እንዲሆን ስለሚያደርገው፣ ሰውነት ደግሞ ሰርቫይቫል ሞድ ውስጥ ከሆነ ለአጭር ጊዜ ራሱን ከአደጋ ለመከላከል ድረግ የምንጠቀምበት ነው እንጂ ረጅም ጊዜ እዛ ሰርቫይቫል ሞድ ውስጥ መቆየት እንደውም ሰውነታችን ሪከቨር እንዳያደርግና ለተለያዩ በሽታዎች የሚያጋልጠውበት ሁኔታና ቶሎ ሪከቨር እንዳያደርግ ሂል እንዳያደርግ ነው የሚያደርገው። ደግሞ በሰለከባችሁ የምትሉ ሰዎች ካላችሁና በቃ በጣም ብዙ የሆነ ሶሻል ላይፍ ያላችሁ ሰዎች አንዳንድ ጊዜ ለራሳችሁ ጊዜ ስጡ። ሁልጊዜ የሆነ ቦታ ናችሁ፣ የሆነ ሰርግ ላይ ናችሁ፣ የሆነ ሰው ጉዳይ ያስፈጸማችሁ ነው፣ ከጓደኛችሁ ጋር ሰማን፣ እስቲ ለራሳችሁ የሚሆን ጊዜ ስጡ እና በቃ ዝም ማለት፣ በራስ ጊዜ መስጠት። ከራስ ጋር መቼ ልታወሩ ነው ከራሳችሁ ጋር እና ከሌሎች ሰዎች ጋር ቅርብ ናችሁ፣ ግን ከራሳችሁ ጋር ግን በጣም የሩቅ ዘመድ ሆናችሁ ነው የምትኖሩት እና ይህን ነገር እባካችሁ አስተካክሉ። ከሁሉም በላይና ደግሞ የተሻለ መፍትሄ የሚያመጣላችሁ ነገር ምንድነው? ጸሎት ነው። ጸሎት እንግዲህ ብዙ ነገር ነው አይደለ? ከዚህም
እንግዲህ ጸሎት ነው ከእግዚአብሔር ጋር ያለን ግንኙነት ለየትኛውም ነገር መፍትሄ የሚሰጠን እና ጭንቀት ካለብን አብሶ ደግሞ ምርመራ አድርገን ሐኪም ጋር ሄደን ግን ኤክስፕሌን የማይደረግ የሆነ ጭንቀት ውስጥ ካለን እና መፍትሄ ካጣንበት መንፈሳዊ ህይወታችን ላይ ከእግዚአብሔር ጋር ያለን ግንኙነት ጸሎት ላይ ነው። በጸሎት ውስጥ ብዙ ነገር አለ ታውቃላችሁ እና ለሰው የምናማክረው ነገር እኮ እግዚአብሔርን የምናማክረው ነገር የበለጠ መፍትሄ ያለው አይደለ? ስለዚህ ከእግዚአብሔር ጋር ማውራት ጭንቀት ሲሰማን ፍርሃት ሲሰማን ብቻ ሳይሆን ሁልጊዜም ልናደርገው የሚገባ ነገር ነው። እንደመተንፈስ ነው፣ እንደመብላት እንደመጠጣት ነው ከእግዚአብሔር ጋር ማውራት። እኛ መፍታት የማንችላቸውን ችግሮች እና አንዳንድ ጊዜ በቃ ከአቅማችን በላይ የሆኑ ነገሮችን መተው እና እንዳሉ መቀበል ያስፈልጋል። አንዳንድ ነገሮች እኛ ማንጋፈጣቸው እና እኛ ልንቀይራቸው ማንችላቸው መሆኑ አምነንና ተረድተን ብንተው። ሌላ የምሰጣችሁ ተጨማሪ ቲፕ ምንድነው? አመጋገባችሁ ጭንቀታችሁን ሊቀንስላችሁ የሚችል ስትረስ ሆርሞናችሁን ባላንስ ሊያደርግላችሁ የሚችሉ የተለያዩ ምግቦች አሉ። እሱም ደግሞ ማግኒዥየም ሪች የሆኑ ምግቦች። ማግኒዥየም ሪች የሆኑ ምግቦች ስትረስ ሆርሞናችንን የመቀነስ ሰውነታችን ሪላክስ እንዲያደርግ አእምሯችን ሪላክስ እንዲያደርግ ስለሚያግዙት ማግኒዥየም ሪች የሆኑ ምግቦችን ሁልጊዜም ብትመገቡ በጣም ሪኮመንድ አደርጋችኋለሁ። እንደዚሁም ደግሞ የኮርቲሶል ሆርሞን ሌቭላችሁን በደንብ ያስተካክልላችኋል። ስለዚህ ማግኒዥየም ያላቸው ምግቦች ተመገቡ። ከዛም አልፎ ደግሞ የማግኒዥየም ሰፕሊመንቶችን መውሰድ ትችላላችሁ። ግን እሱ ከሐኪማችሁ ጋር ተነጋግራችሁ ቢሆን ደግሞ የበለጠ ጥሩ ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ እንደምታዩት ሁሉም ሰው ተነስቶ ሰፕሊመንት መውሰድ እንደ ትሬንድ ነገር እየተወሰደ ስለሆነ ፋክት ሰፕሊመንቶች አሪፍ ቢሆኑም ደግሞ በተፈጥሮ ከምግብ የምናገኛቸው ሚኔራሎች እና ኒውትሪየንቶች በጣም አሪፍ ናቸው ብዬ አስባለሁ። እኔ ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሰብስክራይብ አድርጉና ፍቅራችሁን ታሳዩ ደስ ይለኛል። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ።